ገነት ከምገባ ሲኦል ብገባ ይሻለኛል። ኦርቶዶክስ ነው ትቀልዳለህ እንዴ አንተ? ሚካኤልን ትቼ ማርያምን ትቼ እኔ ገነት ከምገባው ሲኦል ነው የሚሻለኝ አባት። የኢየሱስ ክርስቶስ ደም ላይ ቀልድ ነው። ምክንያቱም ሌላ ነገር ሊደመር አይችልም። መላእክት ሊያድኑን አይችሉም። ከዘላለም ሞት ሊያድኑን አይችሉም። መጥቶ የሞተልን መልአክ የለም። የተሰቀለልን መልአክ የለም። የተሰቀለችልን ማርያም አይደለችም። የተሰቀለልን ክርስቶስ ኢየሱስ ብቻ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን አይደል? እኛ የምንሰብከው ክርስቶስ ኢየሱስን ብቻ ነው። የተሰቀለልን እሱ ነው። የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ብቻ ነው አንቺ ሊያድንሽ የሚችለው። በደሙ ላይ ይሄ ቀልድ ነው። ልንድንም ባንድንም እንኳን እንተወኩኝ ኢየሱስ ክርስቶስ በሰራው ስራ ላይ ቀልድ ነው። ኢየሱስ ክርስቶስ እኛን ለማዳን ስለሆነ ወደዚህ ምድር የወረደው ስጋን የለበሰው እኛን ለማዳን ስለሆነ እነሱ ስለሚያማልዱ ቤዛ ስለሆነ ነው ያዳን ገባ። መቤቴም አልቅሼ ስነግራት እሷ ማልቀሳ ለምናልኝ ነው እዚህ ያለውትና እሷ የዓለም ቤዛ ናት። በዛ ላይ ደግሞ እግዚአብሔር ራሱ ለመላእክቶች ይሁን ለጻድቃኖች ገባ። ድንግል ማርያም የዓለም ቤዛ ናት። አዎ እመብርሃን የዓለም ቤዛ ናት። ፍጡር የዓለም ቤዛ መሆን ይችላል። ፍጡር ቤዛ መሆን ይችላል። የዓለም ቤዛ መሆን የሚችለው ኢየሱስ ክርስቶስ ብቻ ነው። ዓለምን ሁሉ በደሙ ያዳነው ኢየሱስ ክርስቶስ። መጽሐፍ ቅዱስ ሲናገር የልጁን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ ከኃጢአታችን ሁሉ ሊያነጻን የሚችለው የኢየሱስ ክርስቶስ ደም ነው። በዚህ ብቻ ነው መንግሥተ ሰማያትን መውረስ የምንችለው። እንዲሁ ስለፈሰሰ ቀሎ ስለመጣ ሊቀልብን አይገባም። ስለ ኢየሱስ ክርስቶስ ሰምተሽ ታውቂያለሽ? ግን ኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ እሱ በከፈለው ደም የዘላለም ሕይወት እንደምናገኝ በቀራንዮ መስቀል ላይ ተሰቅሎ እንደሞተልን በሶስተኛው ቀን ከሙታን እንደተነሳ ልክ እንደሄደው ልክ እንደዚያው እንደሚመለስ ዘላለም ከእርሱ ጋር ልንኖር የምንችለው በእርሱ በኢየሱስ ክርስቶስ በማመን ብቻ ነው። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እኛ የሚወደድ ነገር ኖሮን ሳይሆን እግዚአብሔር አምላክ ፍቅሩን ያሳየን አንድያ ልጁን በመስጠት አንድያ ልጁን መስዋዕት በማድረግ ነውና ያ ኢየሱስ ክርስቶስ ደግሞ መንገድ ነው። በእሱ በማመን ብቻ ሰው የዘላለም ሕይወትን ያገኛል። መጽሐፍ ቅዱስ ሲናገር ልጁ ያለው ሕይወት አለው ይላል። እግዚአብሔር ልጅ የሌለው ግን ሕይወት የለውም። አስተውይ፣ አንቺን በኢየሱስ ክርስቶስ በማመን ብቻ የዘላለም ሕይወትን ልታገኝ ትችላለሽ። እኛ በስራችን ብንጸድቅ ኖሮ ኢየሱስ ክርስቶስ መጥቶ አይሰቀልልንም ነበር። አንችልም። እኛ ብንጸድቅ አንችልም። ስራችን ሊያጸድቀን አይችልም። ሁሉን እንደ ጉድፍ እቆጥራለሁ ያለውን ጳውሎስ ስለዚህ ነው። ሰው በስራው ሊጸድቅ አይችልም። በኢየሱስ ክርስቶስ በማመን ግን የዘላለም ሕይወትን ማግኘት ይቻላል። አስተውይ፣ ሮሜ ላይ ሲናገር ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ለእርሱ እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ስራ ምን ስራ ማለት ነው? ሪዛልት ነው። አሁን አንቺ ኢየሱስን ትከተያለሽ። ስትሰሪ አይሻለሁ። ገባሽ? አሁን አንድ ሰው ዶክተር ሆኖ ሲመረቅ ሰው እንደዚህ አይቶ ይሄ ሰውዬ ዶክተር ነው አይደለም። አሁን አርጎ ስራውን ሲሰራ ስታዩ ዶክተር እንደሆነ ተረጃለሽ። ተመርቋል፣ ዶክተር ነው ይሄ ሰው። ግን ስራውን ሲሰራ ግን ማን እንደሆነ ተለይዋለሽ። ገባሽ? ስራ ልክ እንደዛ ነው። ኢየሱስ ክርስቶስን መናገር እኛ እንደ ፕሮቴስታንት ኢየሱስ ክርስቶስን መናገር ስራችን። መጽሐፍ ቅዱስ ሲናገር ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳ በልብህ ብታመን ትድናለህ። ስለዚህ መመስከር አለብሽ፣ ማመን አለብሽ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። የጸደቅኩት በኢየሱስ ክርስቶስ ደም እንዲያው የጸደቅኩት እንዲያው በኢየሱስ ክርስቶስ ቤዛ ነው። የዓለም ሁሉ ቤዛ የሆነው ኢየሱስ ክርስቶስ ፍጡር ቤዛ መሆን አይችልም። እነሱ ስለሚያማልዱ ቤዛ ስለሆነ ነው ያዳን ገባ። መቤቴም አልቅሼ ስነግራት እሷ ማልቀሳ ለምናልኝ ነው እዚህ ያለውትና እሷ የዓለም ቤዛ ናት። በዛ ላይ ደግሞ እግዚአብሔር ራሱ ለመላእክቶች ይሁን ለጻድቃኖች የዓለም ቤዛ ናት። ድንግል ማርያም የዓለም ቤዛ ናት። አዎ እመብርሃን የዓለም ቤዛ ናት። ዓለምን ሁሉ በደሙ ያዳነው ኢየሱስ ክርስቶስ መጽሐፍ ቅዱስ ሲናገር የልጁን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ ከኃጢአታችን ሁሉ ሊያነጻን የሚችለው የኢየሱስ ክርስቶስ ደም ነው። በዚህ ብቻ ነው መንግሥተ ሰማያትን መውረስ የምንችል። እንዲሁ ስለፈሰሰ ቀሎ ስለመጣ ሊቀልብን አይገባም። አምላክ ስጋ መልበሱ ከአይምሮ በላይ የሆነ ነገር ነው። ገባሽ? ስለዚህ እኛ መርጠን አይደለም ልንቀበል የሚገባው። የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ሊያነጻን ይችላል። ከኃጢአት ሁሉ ተፈጸመ ያለው እኮ ኢየሱስ ክርስቶስ ያንን ነው እኮ። እኛ መስራት ያልቻልነውን እሱ ሰርቶ ፈጽሞልን። ፍጡር የዓለም ቤዛ መሆን አይችልም። ፍጡር ቤዛ መሆን አይችልም። የዓለም ቤዛ መሆን የሚችለው ኢየሱስ ክርስቶስ ብቻ ነው። ሰው ኢየሱስ ክርስቶስን አንድ ከተረዳ ይሄንን ላይገባ አይችልም፣ ሊጋረድበት አይችልም። በእኔ በቀር ወደ አብ የሚመጣ የለም ብሏል። ሌላ ወደ እግዚአብሔር የሚያደርሰን መንገድ
የለም። መጽሐፍ ቅዱስ መዳን በሌላ በማንም የለም ብሏል። ሌላ የለም። በቃ መንገዱ አንድ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ መካከለኛው አንድ አለና አንድ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዛ ይላል። እኔ ወዳለሁ የኔ አባት እመብርሃን ቦናት አባት ሚካኤል ይበስለት አላምነሽ መንግስተ ሰማያትን መውረስ አትችይም ያለ ቤዛ ኢየሱስ ነው አዳኝ። እንዴውኝ እኔ ገነት ከምገባ ሲኦል ብገባ ይሻለኛል። ኦርቶዶክስ ሆኜ ትቀልዳለህ እንዴ አንተ? ሚካኤልን ትቼ ማርያምን ትቼ እኔ ገነት ከምገባ ሲኦል ነው የሚሻለኝ አባቴ። እሷ ደግሞ እኔ በኃጢአት እንዳልደናቀፍ ከእሱ እንዳልርቅ ከአባቴ ጋር እንዳልጣላ እያለቀሰች ልጄን ማርልኝ ትለኛለች። ገብቶሃል? የኔ እናት ለእኔ በጣም ልንገርሽ አንዴ ያስፈልግ ይኸውልሽ፣ አሁን የተናገርሽው ነገር በጣም ከባድ ነገር ይኸውልሽ ልንገርሽ። ምክንያቱም የኢየሱስ ክርስቶስ ደግሞ ቀልድ ገባሽ? ምክንያቱም ሌላ ነገር ሊጀመር አይችልም። መላእክት ሊያድኑን አይችሉም። ከዘላለም ሞት ሊያድኑን አይችሉም። መጥቶ የሞተልን መልአክ የለም። የተሰቀለልን መልአክ የለም። የተሰቀለችልን ማርያም አይደለችም። የተሰቀለልን ክርስቶስ ኢየሱስ ብቻ ነው። እኛ ግን አለ ጳውሎስ የተሰቀለውን ክርስቶስን እንሰብካለን አለ። እኛ የምንሰብከው ክርስቶስ ኢየሱስን ብቻ ነው። የተሰቀለልን እሱ ነው። መላእክት ልጄ የተባለ መጽሐፍ ቅዱስ ዕብራውያን ምዕራፍ 1 ላይ ሲናገር ከመላእክትስ ልጄ የተባለ ማን ነው ይላል። የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ብቻ ነው አንቺ ሊያድንሽ የሚችለው። በደሙ ላይ ይሄ ቀልድ ነው። ገባሽ አይደል? ምንድንም ባንድን እንኳን ኢየሱስ ክርስቶስ በሰራው ስራ ላይ ቀልድ ነው። ኢየሱስ ክርስቶስ እኛን ለማዳን ስለሆነ በዚች ምድር የወረደው ስጋን የለበሰው እኛን ለማዳን ስለሆነ ገባሽ? እርሱ ግን ይላል መጽሐፍ ቅዱስ እርሱ ግን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው፣ ከስም ሁሉ በላይ ስም ሰጠው። ይህም ስም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ይላል። መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። በሰማይም በምድርም ከምድርም በታች ልንበረከክለት የሚገባው አንድ ስም ነው፣ እርሱም ክርስቶስ ኢየሱስ የሚባለው ስም ነው። መጽሐፋችን የሚነግረን ይህንን ነው። የእግዚአብሔር መልክ እየነበረው ራሱን ባሪያ ያደረገልን ኢየሱስ ክርስቶስ ነው። መላእክት አንድም ክብራቸውን አልነኩልንም። ለኛ ሲሉ ክብራቸው ላይ የደረቡልን ነገር የለም፣ የተሰቀሉልን ነገር የለም። ስለኛ ድህነት ምንም ጣልቃ ገብነት የላቸው። መላእክትም ማርያምም ከፍጥረት አንድም ለኛ ድነት ያበረከተ የለም። ስለዚህ ሰው ሊድን የሚችለው በኢየሱስ ክርስቶስ በማመን ብቻ ነው። ጌታ ኢየሱስ ይድረስልሽ። ልንበረከክለት የሚገባው ስም ኢየሱስ ክርስቶስ የሚለው ስም ብቻ ነው። ሰው ሊድን የሚችለው በኢየሱስ ክርስቶስ ብቻ ነው። ሰው ሰይጣን ካልጋረደበት በስተቀር ግልጥ ብሎ የተጻፈ ሰው ሊድን የሚችለው ብቸኛው መንገድ ኢየሱስ ክርስቶስ፣ ምንም አማራጭ የለውም። ለመላእክት ለእኛ ሲል የተሰቀለ የለም። ቁርጥህን ወቅ ብራዘር የለም።